ሰላም የሀገሬ ልጆች እንዴት ናችሁ? በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ዶሮ ፍሩን ውስጥ የሚገባ ነው። በደንብ እናጥበዋለን መጀመሪያ። ከዛ በኋላ እንዳያችሁት ከጨረስኩ በኋላ በጨው በደንብ አሸዋለሁ። ውሃ ደግሞ ውሃው በደንብ እንዲወርድ ማለት ነው። ለ10 ደቂቃ እንተዋለን በጨው ካረግነው በኋላ። ከዛ በኋላ ውሃውን እናጠለውና ደግመን ትንሽዬ ጨውና ተንዶር የሚባለው ማሳላ እያደረግን በደንብ ቀይ እስኪሆን ድረስ ማለት ነው እንደዛ እናደርጋለን። ይዙት በደንብ እናሸዋለን። ዝም ብለን ቀብተነው ከተውነው ወደ ውስጡ ቀይ አይሆንም። ቀይ በደንብ ከላይ ካረግነው በኋላ በደንብ ካሸነው በኋላ ለ2 ሰዓት ወይ ለ1 ሰዓት ተኩል ፍሪጅ ውስጥ ኖርማል ፍሪጅ ውስጥ እንጨምረዋለን ማለት ነው። ከዛ ከ2 ሰዓት በኋላ ላይ የወይራ ዘይት አድርገንበት ፍሩን ውስጥ ለ1 ሰዓት ወይ ለ1 ሰዓት ተኩል ወይ ለ2 ሰዓት እናደርገዋለን ማለት ነው። ከለሩ በጣም የሚያምረው ሲወጣ ደግሞ አይቀባም። በጣም የሚያምር በጣም ያልደረገ ለስለስ ያለ ነው የሚሆነው እና ይሄንን ይመስላል። ዶሮን ቁም ስቅሏን አሳየዋት።